ሰላም ወደዚህ ትንታኔ ወንኳን በደህና መጣችሁ። ዛሬ በጣም ወሳኝ በሆነ ርዕስ ላይ እናተኩራለን። ይኸውም በመከራ ጊዜ እንዴት ምላሽ እንሰጥ። በመጽሐፍ ቅዱሳዊ መነጽር ይህንን ጉዳይ በጥልቀት እንመረምራለን። እስኪ ይህንን ሐሳብ እንመልከት። ክርስትናንን ለመጀመሪያ ጊዜ ስቀበል በምድር ላይ የገነት ኑሮን እንደመኖር ነበር የቆጠርኩት ይላል። እንዲያውም የምጠብቀውን ታክሲ ውስጥ ሌላ ሰው ቀድሞኝ ሲገባ እንኳ አገረም ነበር። እውነት ለመናገር ብዙዎቻችን የእምነቱን ጉዞ የምንጀምረው በዚህ አይነት አስተሳሰብ ሊሆን ይችላል። ክርስትና ማለት ከችግር የጸዳ ምቹ ሕይወት ማለት ነው ብለን እናስባለን። ግን የሕይወት እውነታው ከዚህ በጣም የተለየ ነው። እና ይሄ በሁለት ነገሮች መካከል ወዳለው ትልቅ ልዩነት ያመጣናል። በአንድ በኩል እምነት ከችግር ያድናል የሚል ተረት አለ። በሌላ በኩል ደግሞ እምነት በፈተና ውስጥ ያሳልፋል የሚል መጽሐፍ ቅዱሳዊ እውነታ አለ። ዋናው ቁም ነገር ይሄ ነው። እምነት ማለት ችግር አይደርስብንም ማለት አይደለም። ይልቅስ መከራ የክርስቲያን ሕይወት መደበኛ አካል መሆኑን መረዳት ነው። እሺ፣ መከራ የእምነት ሕይወት አካል ከሆነ ይህን እንግዲህ በጣም ከባድ ጥያቄዎችን እንድንጠይቅ ያደርገናል። በተለይ ስለ እግዚአብሔር ማንነትና በዓለማችን ስላለው ሚና ማለት ነው። እናም ልንጋፈጠው የሚገባን የመጀመሪያው ጥያቄ ይህ ነው። እግዚአብሔር በእርግጥ በአጽናፈ ዓለምና በውስጡ በሚሆነው ነገር ሁሉ ላይ ፍጹም ቁጥጥር አለው? ሙሉ በሙሉ ልንተማመንበት እንችላለን? በሌላ ነገር ከእርሱ ቁጥጥር ውጭ የሆነ በአጋጣሚ የሚሆን ነገር አለው ወይ? መጽሐፍ ቅዱስ ስለዚህ ጉዳይ ምን ይላል? መልሱ በጣም ግልጽ ነው። መጽሐፍ ቅዱስ ደጋግሞ የሚያረጋግጠው የእግዚአብሔር ሥልጣን ፍጹም እንደሆነ ነው። መንገዱ እንከን የለሽ ነው። ዓላማውን ማንም ሊያክሽፍ አይችልም። የወደደውን ያደርጋል። ሁኔታዎች ምንም ያህል ትርምስ የበዛባቸው ቢመስሉ እንኳ ሁሉም ነገር በእርሱ ቁጥጥር ስር ነው። እንዲያውም ሁሉንም ነገር ለበጎ እንዲሠራ ያደርጋል። እንዲያውም መጽሐፍ ቅዱስ ከዚህም በላይ ይሄዳል። ፊልጵስዩስ ላይ እንደምናየው መከራ መቀበል በእርሱ ከማመን ጋር እንደተሰጠን ይናገራል። አስቡት እስኪ፣ መከራ በአጋጣሚ የሚመጣ ነገር ሳይሆን ዓላማ ያለው የአማኝ ጉዞ አካል ተደርጎ ነው የተቀመጠው። እሺ፣ እግዚአብሔር ሁሉን የሚቆጣጠር ከሆነ እና መከራንም የሚፈቅድ ከሆነ የሚቀጥለው ጥያቄ ለምን የሚለው ነው አይደል? ምክንያቶቹ ምንድን ናቸው? በሕመማችን ውስጥ ሊኖር የሚችል ዓላማ ምንድን ነው? እስኪ ቅዱሳት መጻሕፍት የሚሰጡንን አንዳንድ ምክንያቶች እንመልከት። እንግዲህ መጽሐፍ ቅዱስ እግዚአብሔር መከራን ለበጎ ዓላማ የሚጠቀምባቸውን ቢያንስ 5 ቁልፍ መንገዶች ይጠቁመናል። አንደኛ፣ ባህሪያችንን ለመቅረጽ ጽናትና መንፈሳዊ ብስለትን እንድናዳብር ማለት ነው። ሁለተኛ፣ አንዳንዴ በራሳችን አለመታዘዝ ወይም ቸልተኝነት ምክንያት እንደ ቅጣት ሊመጣ ይችላል። ሶስተኛ፣ ትምህርት ሊሆነን ይችላል። የእርሱን ታማኝነትና በሌላ በኩል ደግሞ የእኛን ድካም እንድንረዳ ያደርገናል። አራተኛው ነጥብ ደግሞ በጣም ወሳኝ ነው። ርኅራኄን እንድናዳብር ይረዳናል። እኛ በተቀበልነው መጽናናት ሌሎች በተመሳሳይ ችግር ውስጥ ሲያልፉ እንድናጽናናቸው ያስችለናል። አምስተኛ፣ ብርሃናችን እንዲበራ በማድረግ ለሌሎች በረከት እንድንሆን ነው። እሺ፣ እነዚህ መርሆች ናቸው። አሁን ደግሞ እስኪ በተግባር እንያቸው። መጽሐፍ ቅዱስ ውስጥ እምነታቸው በእሳት የተፈተነ ሰዎችን ታሪክ እንመልከት። በተለይ የኢዮብና የዮሴፍ ሕይወት በመከራ ጊዜ በታማኝነት ምላሽ መስጠት ምን እንደሚመስል የሚያሳዩ ድንቅ አብነቶች ናቸው። እስኪ መጀመሪያ ኢዮብን እንውሰድ። የኢዮብን ፈተና ስናስብ በአንድ ቀን ውስጥ የሆነውን ነገር አስቡት። ልጆቹን፣ ሀብቱን፣ አገልጋዮቹን፣ ሁሉን ነገር በአንድ ጊዜ አጣ። ይህ ሊታሰብ የማይችል አሰቃቂ ኪሳራ ነው። ታዲያ የእርሱ ምላሽ ምን ነበር? እግዚአብሔር ሰጠ፣ እግዚአብሔርም ነሳ፣ የእግዚአብሔር ስም የተባረከ ይሁን አለ። መጽሐፉ እንደሚነግረን በዚህ ሁሉ ኢዮብ እግዚአብሔርን አልከሰሰም፣ ኃጢአትም አልሰራም። ምሬት ወይም ቁጣ ሳይሆን አምልኮ። ይሄ በፈተና መካከል የተሰጠ ምን አይነት አስደናቂ የእምነት ምላሽ ነው! ቀጥሎ ደግሞ ዮሴፍን እንይ። የዮሴፍ ፈተና እንደ ኢዮብ በአንድ ቀን የመጣ አልነበረም።
የእርሱ ሕይወት ረጅም የክህደት፣ የውርደት እና የግፍ ጉዞ ነበር። በገዛ ወንድሞቹ ተጠልቶ ለባርነት ተሸጠ። ከዚያም በሐሰት ተከሶ ለዓመታት ታሰረ። ግን ከዓመታት በኋላ ያ ሁሉ መከራ አልፎ ስልጣን ላይ ሲወጣ ለወንድሞቹ የተናገረውን ተመልከቱ። እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን የብዙ ሰዎችን ሕይወት ለማዳን ለመልካም ነገር አሰበው አለ። ይህ እግዚአብሔር የሰዎቹን ክፉ ሐሳብ እንኳ ለታላቅ በጎ ነገር ሊለውጥ እንደሚችል የሚያሳይ ጥልቅ መታመንን ነው የሚያሳየው። እንግዲህ ወሳኙ ነጥብ ይህ ነው። እነዚህ የመጽሐፍ ቅዱስ እውነታዎች እና የኢዮብና የዮሴፍ ምሳሌዎች እኛ በራሳችን የፈተና መንገድ ላይ ስንሆን እንዴት ሊመሩን ይችላሉ? ቀጣዩ መንገዳችን ምን መምሰል አለበት? እውነታው ፈተና ሲገጥመን ሁላችንም መስቀለኛ መንገድ ላይ እንቆማለን። ሁለት ምርጫዎች አሉን። አንደኛው የምሬት መንገድ ነው። ማጉረምረም፣ በችግሩ ላይ ብቻ ማተኮር፣ ራስን እንደ ተጠቂ መቁጠር። ሌላኛው ደግሞ የመታመን መንገድ ነው። ከችግሩ ጀርባ ያለውን የእግዚአብሔርን ዕቅድ ለማየት ሞከር፣ ሊያስተምርን የፈለገውን ትምህርት ለመማር መጣር እና ለእርሱ ቁጥጥር እጅ መስጠት። ታዲያ የመታመንን መንገድ በተግባር መምረጥ ምን ይመስላል? በመከራ ውስጥ ሆነን መልካም ማድረግን መቀጠል የምንችለው እንዴት ነው? አንደኛ፣ ልክ እንደ ኢዮብ በኪሳራና በሕመም ውስጥ እንኳ እግዚአብሔርን ለማምለክ መወሰን። ሁለተኛ፣ ልክ እንደ ዮሴፍ ሰዎች በበደሉን ጊዜ ከበደሉ ጀርባ ያለውን የእግዚአብሔርን የማዳን ዕቅድ በማየት ይቅርታን መለማመድ። ሶስተኛ፣ የገጠመንን ሕመም ሌሎቹን ለመረዳትና ለመደገፍ መጠቀም፣ ርኅራኄ ማሳየት ማለት ነው። እናም አራተኛ፣ እግዚአብሔር ለዘላለማዊ ዓላማ እየሠራ እንደሆነ በመታመን ተስፋን አጥብቆ መያዝ። በመጨረሻ ሁሉም ነገር የሚጠቃለለው አንደኛ ጴጥሮስ ላይ ወዳለው ወደዚህ ሐሳብ ነው። እንደ እግዚአብሔር ፈቃድ መከራን የሚቀበሉ መልካም እያደረጉ ነፍሳቸውን ለታመነ ፈጣሪ አደራ ይስጡ ይላል። ነፍስን አደራ መስጠት ማለት ተስፋ ቆርጦ እጅ መስጠት ማለት አይደለም። ይልቅስ ሁሉን በሚችለውና በሚወደን ታማኝ ፈጣሪያችን እጅ ውስጥ ራሳችንን ማስቀመጥ ነው። እናም ይህ ትንታኔ አንድ ወሳኝ የማሰላሰያ ጥያቄ ጋር ይተወናል። ነፍሳችንን ለታማኙ ፈጣሪ አደራ ስንሰጥ አሁን በገጠመን ፈተና መካከል ሆነን መልካም ማድረጋችንን የምንቀጥልበት አንድ ተጨባጭ መንገድ ምን ሊሆን ይችላል? ይህ ለግልም ሆነ ለቡድን ውይይት የሚሆን ጥሩ ጥያቄ ነው።